ይህንን ቪዲዮ ሳይ ወንድሜ በህይወት ተርፎ የመጣበትን ነው የማስታውሰው። ያ አላህ በየመን ብለው ወደ ሳውዲ የሚመጡት ወገኖቻችን ዛሬም እንደቀጠሉ ናቸው። ታሁን ቀደምም ስንት ወገኖቻችንን ወንድሞቻችንን አተናል ማለት ነው። አረ ወዴት እየሄድን ነው? ተመክረን ተዘክረን ያውነን አንዴ ሁለቴ ሶስቴ መተን አየነው፣ እስር ቤትንም አየነው። ያአላህ በቃ ሶስት ነው የሚሆንብን ማለት ነው። እኔ እንጃ በቃ የሆነ ሰውነቴ ራሱ የሆነ የምንቀሳቀስ ነገር ነው የሚመስለኝ ማለት ነው። በጣም ሰውነቴ ነው የሚንቀጠቀጠውና ወንድሜ ከሞት ተርፎ ሲመጣልኝ በጣም ታጠገቡ ያሉት ጓደኞቹ ወንድሞቹ ሲቀሩ እሱ ነበር ተርፎልኝ የመጣ። ያን ትዝ አለኝና የሆነ ሰውነቴ ታንቀጠቀጠ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁኝ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደውም አበረታቱኝ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደውም ነባሮቹ ላይክ፣ ሼር እያደረጋችሁ አበረታቱኝ። ከአሁን ቀደም ብዙ እህቶቻችንን ብዙ ወንድሞቻችንን አተናል፣ አዝነናል። ወላሂ እኔ እንጃ። አሁን ደግሞ በእንደዚህ ሁኔታ ጉዟቸውን እንደቀጠሉ ነው። እኔ ግን የሚገርመኝ ብዙ ብትር፣ ብዙ ሰቀቀን፣ ብዙ ስመጡ ብዙ ነገሮችን እያሳለፋችሁ እስር ቤትም ኑሮ ብዙ አይታችሁት መልሳችሁ ያው በቃ እህት ያላችሁ ወንድም ያላችሁ አታንሱላቸው። የመሬን እምላችሁ ለምን ትመልሱላቸው አላችሁ? ቴክስት አትመልሱላቸው። ያ አላህ ወንድሞቻችሁን እህቶቻችሁን ተቆጡ። አትመልሱላቸው፣ አትምጡ በላቸው። በነገራችን ላይ የሆነ ሱስ ነገር ነው የሚሆንባቸው። መተው የሚያውቁትማ በቃ ሁለቴ ሶስቴ አራቴ ድረስ ይመጣሉ። በቃ ይህን ሁላ መከራ የእስር ቤትን በቃ ግልትነት ስንት ነገር አለ። መንገድ ላይ ስንት እየተቀጠቀጡ በቃ ስንት ወንድሞቻችን እየሞቱ እየቀሩ እያዩ በቃ ይህንን ሁላ እያዩ ተዝተዛ አለመማራቸው እኔ ማለቴ እንዴት ቢያስቡ ነው? በጣም እኔ እንጃ። እንዴት ያለ አስተሳሰብ ቢኖራቸው ነው መልሰው ያኔ ሁለተኛ ባህር የሚገቡት? ተዝህ እስር ቤት ኑረው ታመት በላይ ታስረው ኑረው ተዛ ሀገር ገብተው መልሰው ይመጣሉ። ወላሂ እኔ እንጃ ማለት በቃ እኔ ወንድሜ የመጣበትን ሁኔታ እንዴት ወንድሜን እንደመጣለኝ ሩሁ ተርፎ እንዴት እንደመጣለኝ እኔ ነኝ የማውቀው። እኔና አላህ ሱብሃነሁ ወተዓላ ነው የማውቀው። በስንት ጭንቀት በስንት በቃ አላቅም በቃ ወላሂ ምን እንደምላችሁ በቃ ይሄን ልናደርገው ነው ይሉኛል። ይሄን እናደርገዋለን፣ እንቀጠቅጠዋለን፣ እንገለዋለን። ያ አላህ ምን ልበላችሁ? ስንት ነገር አለ። እኔ ወላሂ ወገኖቼ የምለው በቃ ስልክ አትመልሱላቸው። እህትም ወንድምም ያላችሁ እዚህ አትፍቀዱላቸው እንዲመጡ፣ አትገፋፏቸው። ስልክ አትመልሱላቸው። ስልካችሁን ዝጉ። እናንተ እንዴት ሆናችሁ ነው ያላችሁት? እናንተ ያላችሁበትን ሁኔታ እያያችሁ ለምን እንደዚህ እንዲገቡ ተፈቅዱላችኋላችሁ? እናንተ 24 ሰዓት ቆማችሁ ስንት ሆናችሁ፣ ስንት ተገልምጣችሁ፣ ስንት ርቧችሁ፣ ስንት ጠምቷችሁ፣ ስንት ቆስላችሁ፣ ስንት ደምታችሁ እየሰራችሁ በዛው ላይ ማለት ወላሂ እኔ በጣም ከባድ ነው። ሀቂቃትን ነው የምላችሁ። እኔ በቃ ባትመጡ ነው ብዬ የምለው ማለት ነው። በቃ እህት ወንድም ያላችሁ
እንዳይመጡ መምከር ነው ያለባችሁ። እኔ ወላሂ ያሳለፍኩትን ወንድሜ ሲመጣ እኔ ነኝ የማውቀው። 6 ወር ሙሉ በጣም ልነግራችሁ አልችልም። በህይወት እንዳለ እንደሌለ ነው የሚነግሩኝ እንኳ ማለት ነው። እና ስንት ነገር አለ ወላሂ። እኔ ሳወራችሁ በጣም በቃ ውስጤን ነው የሚሰማኝ ያ ነገር ማለት ነው። ሲመጣ ሳገኘው እንኳ ራሱ በጣም ሰው አይመስልም። ቅጥቅጥ አድርገውት ስንት ነገር አድርገውት ምናምን ወላሂ በቃ እኔ እንጃ ከባድ ነው ብቻ።